ልጆች አይደውሉ ማለት አይደውሉ ማለት ወደዚህ ወደ ክብረ መንግስት አካባቢ የሚያገናኝ ነገር አለ። ምንድን ነው? የአባቴ ልጆች አሉ። ለጌታ ክብረ ጣባ እግዚአብሔር እንዲህ ይለኛል። ሁለቱ ልጆች በኮሮና አካባቢ ላይ ድምጻቸው የጠፋ እስከ ዛሬ የለም። ዛሬ የሰበኩ ቃል ዮናስ ነው። ዮናስ ከተዋጠበት ምን ሆነላል? ተተፋ። ልጆችሽ በዚህ ቀን ይደውልልሻል። አሜን። ይቀደሰው ኖሯል። እሷ ትራ እግዚአብሔር ይጎበኛታል። እጃችሁ ዘርጉና እግዚአብሔር ደርሶልሻል በሉ እስቲ። ታሪክሽ ተቀየረ በሉ እስቲ። አያችሁ እቺ ሴት አንድ ንብረት አለ። አንደኛው ከዛ ውስጥ ላይ ይሄንን ንብረት እንደ መሬት ነገር የተያዘ ነገር ላሻሽጥሽ እያታገላለሰው በመንፈስ ያለው እውነት ነው። ምንድን ነው? ቤት አለኝ። እሺ ቤቱ መጀመሪያ ተገምቶ አለቀውን እኔ አላውቅም፣ ግን እኔ እንደዚህ ነው አንድ ወንጌላዊ ነው ያስቀመጥኩት። ከሱ ቤት ሁንልኝ ቤቱንም ጠብቅ እኔን እያመመኝ ነው ብዬ ቤት አስቀመጥኩት። እነሱ ግን ያው ግን እግዚአብሔር ዛሬ ያንቺ ቀን ነው በሉ እስቲ። አረ ዘርጉና እግዚአብሔር ደርሶልሻል በሉ እስቲ። አሜን። ይደውላሉ። አሜን። ለነሱ ስትጨነቂ ነው ራስሽን እያመመሻል። እውነት ነው። በእነሱ ስኳሩ ያዘኝ እጄን ተበላሽቶኛል። ሽታ ይዟል። ኦፕራሽን ተደርጌ ነው ስኳር ከአንገሪ ቆረጥ ሲባል ሶዶ ላይ እጄ በቃ አልቆረጥም። እጄን ዘርጋና ጠላት ያቀደ ዛሬ ፈርሷል በል እስቲ። እግዚአብሔር እንዲህ ይላል። እግዚአብሔር እንዲህ ይላል። ቤትሽ ላይ ምስጋና አደርጋለሁ። አሜን። አከብረሻለሁ። አሜን። ችግሩን ትረግጫለሽ። አሜን። ልጆችሽ ይለቀቃሉ። አሜን። ከተደበቁበት ይወጣሉ። አሜን። ልጆችሽ በሕይወት አሉ። አሜን። ተሸፍኖ ያሉ የሸፈነ ነገር አንስቼልሻለሁ አለ። አሜን። በቅርብ ቀን ትሰማያለሽ። አሜን። ምስጋና ታውጫለሽ። አሜን። ለጌታ ክብር አላችሁ። አሜን። በሽታ ይነቀል። ይውደቅ ሆይ ይሂድ ሆይ ማሚ አይንሽ ጨፍኝ። ምን ታገሉ ዘመኗን መልታና ምን ታረጋሉ? ብሮሚሻ ዳቆኖች ካሉ ለምን እዚህ መጥተው አይዙም? አጋንንትማ የሚፈራ ካለ መንፈሱ ይመጣል፣ ሰው ይጎዳል። ፓስተር ሰው መድብልኝ። ዘመናን ይበላል። ምን ሆነ ያስከው? እጃችሁ ዘርጉና ተቃጠል በሉት። በምግብ ነው የገባከው። ማለት አውጣ ከወደ ውስጥ ተላጣ አውጣ እያስመለስ አውጣ 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 አውጣ። በይ በኩል የመጣከው በይ በኩል እሳት አልገባኝ። በይ በኩል የመጣከው በይ በኩል የመጣከው ተናገራ። ምን ሆነ ያስከው? ሌላስ? እጃችሁ ዘርጉ እስቲ ቅዱሳኖች ተቃጠሉት እስቲ። ልጆቿ ምን እያደረክ ነው? ልጆቿ ምን እያደረክ ነው? ልጆቿ ምን እያደረክ ነው?
አሁን በኃይል 3 ገጭ ነው ታስራለሁ ባይሆን